አሁን የምነግራችሁ ነገር የ21ኛው ክፍለ ዘመን ተአምር ነው። እውነቴን ነው የምላችሁ። በእጃችሁ የያዛችሁት ስልክ ወይም ደግሞ የምትጠቀሙበት ኮምፒውተር ውስጡ ምን እንዳለ ስታውቁ በእርግጥም ትደመማላችሁ። እስከዛሬ የሰማችሁት ተአምር በሙሉ ምንድነው ብላችሁ እንድትጠይቁ ነው የሚያደርጋችሁ። ተመልከቱ። ይሄ ሰውዬ ማርከስ ሮንሊ ይባላል። በጣም ምርጥ የሆነ የሴክሬተር ነው። ታዲያ ራሱን አሁን ወደ M5 የመጨረሻው የአፕል የቺፕ ቴክኖሎጂ ድረስ ዝቅ ሊያደርግ ነው። ምን እንደሚፈጠር አብረን እንመልከት። ሙሉ ቪዲዮን ካያችሁት የምሬን ነው የምላችሁ ትደመማላችሁ። አሁን ምን እንደሚያክል ተመልከቱ። ኪቦርድ ላይ ያለች አንድ በተን ነው የሚያክለው። በዛ ያበቃም። አሁንም ከፊልና ራሱን ከትራንዚስተር ጋር ያነጻጽራል። ይሄ ትራንዚስተር የምትመለከቱት በ1948 የሰራ ነው የመጀመሪያ ትራንዚስተር ነው። ምን ያክል ትልቅ እንደሆነ ተመልከቱ። ይሄ ብቻ ያበቃም። ራሱን አሁንም 100 እጥፍ ዝቅ ሊያደርግ ነው። አሁን ደግሞ የፀጉር ያክል ውፍረት ነው ያለው። ምን ያክል ትንሽ እንደሆነ አስቡት። በዚህ ጋር ያሉትን አንዳንድ ንጽጽሮች ተመልከቱ። የመጀመሪያው ወረቀት ይህን ያክል ወፍራም ነው ከሱ አንፃር። ታዲያ ይሄ ብቻ አይበቃም። አሁንም 10 አይደለም 100 እጥፍ መልሶ ራሱን ዝቅ ያደርጋል። ምን እንደሚፈጠር ተመልከቱ። ራሱን 100 እጥፍ አሁንም ዝቅ ሲያደርግ ባክቴሪያ ድረስ ራሱን ዝቅ አድርጓል። ምን ያክል ትንሽዬ ነገር እንደሆነ ተመልከቱ። እንግዲህ አሁንም በስልካችን ውስጥ ያሉት የኮምፒውቲንግ ፓወር ጋር ገና አልደረስንም። ይሄ ገና ጅማሮ ነው። ተመልከቱ። ይህ የምትመለከቱት የአንድ ሩዝ ፍሬ ነው። እሱ አሁን ካለበት ደረጃ አንፃር ምን እንደሚያክል ተመልከቱ። ይሄ ብቻ አይበቃም። ዝቅ ይላል። ዝቅ ይልና 100 እጥፍ አሁንም ዝቅ ሲል የሚፈጠረው ምን እንደሆነ ተመልከቱ። አሁን እሱ ምን ያክል ትንሽ እንደሆነ ተመልከቱ። 20 ናኖሜትር እርዝመት ነው ያለው። በዚህ ደረጃ በጣም ትንሽ የሆነ የኮምፒውቲንግ ፓወር ወይም ትራንዚስተር ነው ስልካችን ወር ኮምፒውተራችን ውስጥ ያለው። ታዲያ ይሄንን ለማነጻጸር በትልቅ ነገር እናነጻጽር። መጀመሪያው ኮምፒውተር ሲሰራ ይሄን ያህል ነበረ ሳይዙ። ምን ያህል ትልቅ እንደሆነ ተመልከቱ። ይሄንን የኮምፒውተር ቴክኖሎጂ ሳናሳድግ ብንጠቀምበት ኖሮ አሁን ያለው 17ኛው ጄነሬሽን አይፎን 17 ፕሮ ምን ያክል ትልቅነት ይኖራል ብላችሁ ታስባላችሁ? የማንሃተንን ስቴት ያክል ነበር። አንዱ ስልክ ነው የምላችሁ የማንሃተንን ስቴት ያክል ነበር። ሌላ ንጽጽር ልስጣችሁ። ይሄ የቶዮታ መኪና ነው። እቺን የቶዮታ መኪና ቢሆን የሚያክለው አሁን ያሉት የሞደርን ትራንዚስተሮች ምን የሚያክል ይመስላችኋል? አሁን ያለው አይፎን 17 ፕሮ ምድርን ያክል ነበረ። ተመልከቱ። ምድርን የሚያክል ነገር ነበር የሚሆነው። ይሄን ያህል በጣም ትልቅ የቴክኖሎጂ ተአምርን የሰራ ነው።